በዚህ ቪዲዮ ስልካችሁን በመጠቀም ብዙ የሚባል ብር ባይሆንም የተወሰነ ያክል ብር መስራት የምትችሉበትን አፕ የማሳያችሁ ይሆናል። ይህንን ቪዲዮ ላይክ፣ ለቻናላችን አዲስ ከሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ቪዲዮውን ጀምሩት። ወደ ቪዲዮ ብዙዎቻችሁ ሆኒጌን ሲባል ሰምታችሁ ሊሆን ይችላል። ግን በእውነት ምንድነው፣ እንዴት ገንዘብ ማግኘት የምንችለው የሚለውን ዛሬ በዚህ ቪዲዮ በዝርዝር የምናይ ይሆናል። ሆኒጌን የማትጠቀሙትን ኢንተርኔት ሼር በማድረግ ብር መስራት የምትችሉበት አፕ ነው። እዚህ አፕ ላይ አካውንት ክሬት ካደረጋችሁ በኋላ በጂሜላችሁ አፕ ውስጥ ስንገባ እንግዲህ እንደምትመለከቱት እንደዚህ አይነት ኢንተርፌስ አለው ማለት ነው። ኢንተርፌሱ ይህንን ይመስላል። እዚህ ላይ እንደምትመለከቱት ወደ 2000 አካባቢ ክሬዲት ሰርቻለሁ። ይህ ማለት ወደ $2.15 አካባቢ ማለት ነው። እንደምታዩት እንግዲህ እናንተ ኢንተርኔታችሁን ሼር ስታደርጉ እዚህ ላይ ነው የሚቆጥርላችሁ። እዚህ ላይ $20 ስትሞሉ ነው ፔይአውት የሚለው ይከፈትላችኋል ማለት ነው። $20 ስትሞሉ ብራችሁን ማውጣት የምትችሉት በፔፓል ወይም ደግሞ በጄኤምፒቲ ነው። እዚህ ላይ እንግዲህ እናንተ በፍጥነት እንዲቆጥርላችሁ ከሁለት በላይ ዲቫይስ መጠቀም አለባችሁ። ሁለት ወይም ከዛ በላይ መጠቀም ትችላላችሁ። ከምትፈልጉት ዲቫይስ ጋር ኮኔክት ማድረግ ትችላላችሁ። ከስልክም ከኮምፒውተር ጋርም ኮኔክት አድርጋችሁ እንዲፈጥንላችሁ ኮኔክት ማድረግ ትችላላችሁ ማለት ነው። በተጨማሪም እዚህ ላይ እንግዲህ ሪፈራል ሊንክ አለ። እዚህ ላይ እንደምትመለከቱት የሪፈራል ሊንኩን ኮፒ ያደረጋችሁ ኢንቫይት እያደረጋችሁ እንግዲህ በዚህ አፕ አሪፍ ብር ማግኘት ትችላላችሁ። አሪፍ ብር ስላችሁ እንግዲህ በኢንተርኔታችሁ ፍጥነት ይወሰናል ማለት ነው። እናንተ ያላችሁበት ቦታ ኢንተርኔት ፍጥነት ካለው ወይም ደግሞ ከሁለት ወይም ከሶስት በላይ ዲቫይስ መጠቀም የምትችሉ ከሆነ እንግዲህ አሪፍ ብር ማግኘት ትችላላችሁ። እቺ የኖቲፊኬሽን ምልክቷን ስትነኳት እንግዲህ እዚህ ላይ የአፕ ሙሉ ዝርዝር ማብራሪያ ያመጣላችኋል ማለት ነው። በደንብ አድርጋችሁ አንብቡት፣ ትራንስሌት ማድረግ ትችላላችሁ ማለት ነው። ይሄንን በደንብ አድርጋችሁ እዩትና አፑን ለማውረድ ደግሞ ኮሜንት ላይ አስቀምጬላችኋለሁ ሊንኩን ተጭናችሁ አፑን አውርዱት። በጂሜላችሁ ኮኔክት አድርጋችሁ አፑ ላይ ብር መስራት ትችላላችሁ ማለት ነው። ስለዚህ አፕ ምንም አይነት ጥያቄ ካላችሁ በኮሜንት ጻፉልኝ ማለት ነው። ለሁላችሁም የምመልስ ይሆናል። በተጨማሪም ቪዲዮውን ላይክ፣ ቻናላችንን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። እንዴት አድርጋችሁ ኢንተርኔት በትንሽ ብር መጠቀም እንደምትችሉ ከአሁን በፊት ቪዲዮ ሰርቻለሁ። ቪዲዮ ስክሪን ላይ ያለ ቪዲዮውን ቼክ አድርጉት። ይመቻችሁ።